እንዲጠቅማችሁ ለእናንተ እንዲያግዛችሁ አንድ ሊንክ አዘጋጅተናል። ይህንም ሊንክ ኮተም ኤግዚት ኤግዛም የሚል ላይ ታገኙታላችሁ። ያን ሊንክ እንዴት እንደምትጠቀሙት ለማሳየት ያክል ነው። ኦኬ እዚህ ሊንኩን ኮፒ ታደርጉና በአዲስ ብራውዘር ላይ ፔስት ታደርጉታላችሁ። ያን ስታደርጉ ሎጊን ማድረጋችሁን አትርሱ። ኢሜል ያስፈልጋችኋል ማለት ነው። ኢሜል ያስፈልጋችኋል። ዘን እንደዚህ አይነት ፖፕ የሚል ፎርማት ያመጣላችኋል። ሌጋል ሪፖርት ኢሹ ወይም ኮንቲኒዩ ይላል። ኮንቲኒዩ የሚለውን ትጫኑታላችሁ። መጀመሪያ ስራችሁ ምንድነው የሚሆነው? ዲቫይሱን መምረጥ ማለት ነው። የምትሰሩበት ዲቫይስ ላፕቶፕ ከሆነ ላፕቶፕ፣ ሞባይል ከሆነ ሞባይል፣ ታብ ከሆነ ታብ የሚለው ስትነኩ የመረጣችሁትን ፎርማቱ ላይ ያመጣላችኋል። ታብም ከሆነ እንደዚህ በታብ፣ ሞባይልም ከሆነ እንደዚህኛው ደግሞ በሞባይል። አሁን እየሰራን ያለንበት በፒሲ ስለሆነ ወደ ፒሲው እንመለሳለን። ኦኬ እያንዳንዳቸው የተለያየ ኮርሶች እዛ ስር አሉ። አንዱን ክሊክ ስታደርጉ ምን አይነት ኮርሶች እዛ ስር እንዳሉ ታዩታላችሁ። ለምሳሌ መጀመሪያው ኮንስትራክሽን ኢንጂነሪንግ ስር ወደ 4 ኮርሶች አካባቢ አሉ። መጀመሪያው ዲዛይን ኤንድ ሪንፎርስ ኮንክሪት ነው። ከዛ ዲዛይን ኤንድ ኮንስትራክሽን ዋተር ወርክ፣ ደን ሃይዌይ 1 እና ሃይዌይ 2፣ ደን ፋውንዴሽን። እነዚህ ኮርሶች የመጀመሪያው ቲም ስራ አሉ። አጠቃላይ ዌይቱ ከ28.3 ይይዛል። የመጨረሻው ቲም ብዙውን የያዘው 49.06 ዌይት የያዘው ኮንስትራክሽን ማኔጅመንት ሲሆን እዚህ ስር ያሉት ኮርሶች ደግሞ ኮንስትራክሽን ስፔሲፊኬሽን፣ ፋይናንሻል ማኔጅመንት፣ ኮንስትራክሽን ኢኩዊፕመንት፣ ኮስት ኢንጂነሪንግ የሚሉትን ወደ 8 አካባቢ ኮርሶችን እዚህ ስር ይዛል ማለት ነው። ስለዚህ እንደ ምሳሌ አሁን ለምሳሌ ኮንስትራክሽን ማኔጅመንት ቲም መርጠን ክሊክ ስታደርጉት የሚመርጥላችሁ ከታች ኮርስ ስፔሲፊኬሽኖቹን ሊስት ያደርግላችኋል ቲሙን ስትመርጡ። ስለዚህ ከቲሙ ስር አንዱን ኮርስ ለምሳሌ ስፔሲፊኬሽን ላይ ክሊክ ስታደርጉ ስፔሲፊኬሽን ስር ያለውን ለርኒንግ አውትካም በብሉፕሪንት 2016 ላይ ከስር ይዘረዝርላችኋል ማለት ነው። ከስር ይዘረዝርላችኋል ምን ያክል አውትካም እንደተቀመጠና ከብሉም ታክሶኖሚ ዲፕሊ ኤክስፕሌን የተደረገው በሌላ ቪዲዮ ስላለ እሱን ተመልከቱ። ብሉም ታክሶኖሚ ምን ይይዛል የሚለውን እዛ ስር ያሉትን ለርኒንግ አውትካሞችን አንደኛውን ክሊክ ታደርጓታላችሁ። ለምሳሌ የመጀመሪያውን ክሊክ ስታደርጉት ምንድነው የሚለው? አንደርስታንድ ዲፈረንት ታይፕስ ኦፍ ስፔሲፊኬሽን ኤንድ ኳንቲቲ ኮንትሮል አውትካም ስር ምን አይነት ጥያቄ ነው የሚመጣው? ሪሜምበሪንግ ስንት ጥያቄ ነምበር ኦፍ ኩዌሽኑ 1። እሱን ክሊክ ስታደርጉት እዚህ ጋር ያስቀምጥላችኋል ከጎን ሴክሽን ሳመሪ ላይ የት እንደተመረጠ። ከስር ትሄዱና ምንድነው አንድ የተቀመጠ ኩዌሽኖች አሉ ሳምፕል የተዘጋጁ እዛ ውስጥ ከሌለ ኖርማሊ ሄዳችሁ በኤአይ በዛ ጋር የተገናኘ ጥያቄ ስለሚያወጣላችሁ ጀነሬት ኩዌሽኑን ትሉታላችሁ ማለት ነው። ደን ጥያቄው እዚህ ጋር እንደዚህ ይመጣላችኋል። ጥያቄውን አንብባችሁ ተረድታችሁ ጥያቄውን ስትመልሱ በራሳችሁ ተመልሱትና መልሱን ለማየት ስትፈልጉ ሾው አንሰር ትሉታላችሁ ማለት ነው። ሾው አንሰር ስትሉት ከነመልሱ ያስቀምጥላችኋል። ከዛ ትንሽ ኤክስፕላኔሽን ከስር ያለው ማለት ነው። እንግዲህ በዚህ መልኩ ነው የተዘጋጀላችሁ። ሌሎች ፓርቶችንም ይዋቸው። እንግዲህ have a nice time